ሰላም የአዲስ ታይምስ ቤተሰቦች ዛሬ በዓለማችን ላይ የተከሰቱ እጅግ አስደንጋጭ አስፈሪና በአንድ ጀንበር ዓለምን ወደ ሌላ አቅጣጫ ሊቀይሩ የሚችሉ መረጃዎችን ይዘንላችሁ ቀርበናል። አሜሪካ፣ እስራኤል ቀጥታ በኢራን ዋና ዋና ከተሞች ላይ የአየር ጥቃት ፈጽመዋል። በኢራንም በኩል ከባድ አጸፋዊ እርምጃዎች እየተወሰዱ ነው። በዓለማችን ላይ ካሉ በጣም ስራ ከሚበዛባቸው አየር ማረፊያዎች አንዱ የሆነው የዱባዩ አየር ማረፊያ በድሮን ጥቃት ምክንያት እሳት ተነስቶበታል። በረራዎችም ተቋርጠዋል። እነዚህን ዜናዎች ይዘን የምንቀርብላችሁ ይሆናል። በሌላ በኩል ፕሬዚዳንት ዶናልድ ትራምፕ የኔቶ ህልውና አደጋ ላይ ነው ሲሉ በአውሮፓ አጋሮቻቸው ላይ ከባድ ማስጠንቀቂያ ሰጥተዋል። ነገር ግን ሁለት ቁልፍ አጋሮች ለትራምፕ ጥሪ አይሆንም የሚላሽ ሰጥተዋል። ይህንንም ይዘንላችሁ ቀርበናል። ወደ ዝርዝር መረጃው ስንገባ የመጀመሪያው ትኩረታችን የዱባይ አየር ዓለም አቀፍ ማረፊያ የፍንዳታ ሲሆን ባለስልጣናት እንዳረጋገጡት በአየር ማረፊያው ግቢ ውስጥ ባለ የነዳጅ ማጠራቀሚያ ታንከር ላይ በደረሰ የድሮን ጥቃት እሳት ተነስቶ ነበር። ይህን ክስተት ተራ ክስተት አይደለም። የዱባይ አየር ማረፊያ በ2025 ብቻ ወደ 90 ሚሊዮን የሚጠጉ ተጓዦችን ያስተናገደና በዓለም ላይ እጅግ ስራ የሚበዛበት የባህር ማዶ ተጓዦች ማረፊያ ነው። ይህንን አየር ማረፊያ መምታት ማለት የዓለምን የአየር ጉዞ ማስተጓጎል ማለት ነው። ምንም እንኳን በሰው ህይወት ላይ የደረሰ ጉዳት ባይኖርም የጸጥታ አካላት ሁሉንም አስፈላጊ እርምጃዎችን ለመውሰድ ሲሉ በረራዎችን ለጊዜ እንዲቆም አድርገዋል። ይሄ ተጓዦችና ሰራተኞችን ለማዳን የተወሰደ የጥንቃቄ እርምጃ ነው ሲሉም ተናግረዋል። አንዳንድ በረራዎች ወደ አልማክቱም አየር ማረፊያ እንዲሸጋገሩም ተደርገዋል። ይህ በዱባይ ላይ የተደረገው የድሮን ጥቃትም ትልቅ አንድምታ አለው። የኢኮኖሚ ጉዳት በረራ መቆራረጥ ማለት በቢሊዮን የሚቆጠር ዶላር ኪሳራዎችን ለኤርላይኖች ለቱሪዝም ዘርፍ ነው። በሌላ በኩልም ደግሞ የደህንነት ስጋት አለው። ይህ ጥቃት በአረብ ኤሚሬትስ ውስጥ ያሉ የውጭ አገር ዜጎች ባለሀብቶች ስጋት ውስጥ ይከታል። አሁን ደግሞ ወደ ትልቁ የፖለቲካ ውጥረት እናምራ። የሆርሙዝ ወሽመጥ። ይህ ወሽመጥ ለምን ለዓለም አስፈላጊ ሆነ የሚለውን አብረን የምናየው ይሆናል። ይህ ጠባብ የውሃ መስመር የፋርስ ባህረ ሰላጤን ከኦማን ባህረ ሰላጤ ጋር የሚያገናኝ መስመር ሲሆን የዓለም 30% የሚሆነው ባህር ላይ ነዳጅ ማጓጓዣ የሚያልፈው በዚሁ መስመር ነው። ይህ መስመር ከተዘጋ የዓለም ኢኮኖሚ ይቆማል፣ የነዳጅ ዋጋም ሰማይ ይነካል። ፕሬዚዳንት ዶናልድ ትራምፕም ኤርፎርስ ዋን ላይ ሆነው ከፋይናንሻል ታይምስ ጋር ባደረጉት ቃለ መጠይቅ ለዚህ ወሽመጥ የጸጥታ ጥምረት ለመፍጠር እቅድ እንዳላቸው ገልጸዋል። ትራምፕ እንዳሉት የወሽመጡን ሰላም ለማስከበር ከ7 ያህል ሀገራት ጋር ንግግር ቢነጋገሩም እየተሰጣቸው ላለው ምላሽ በአውሮፓ ሀገሮቻቸው ኔቶ ላይ በጣም ተቆጥተዋል። እኛ ዩክሬንን ለመርዳት በሺዎች የሚቆጠሩ ኪሎሜትሮችን ርቀን መተናል። አሁን ግን እነሱ አጋሮቻችን እኛን ለመርዳት ዝግጁ ካልሆኑ ይህ ለኔቶ ወደፊት እጣ ፈንታ በጣም መጥፎ ይሆናል ሲሉ ተናግረዋል። ትራምፕ እንደሚሉት የወሽመጡን ሰላም ለማስከበር እርዳታ የማያደርጉ ከሆነ ያን ሁኔታ እንደማይረሱት እና ሁልጊዜም አሜሪካ ለአውሮፓ ትኖራለች፣ አውሮፓ ግን ለአሜሪካ የለችም የሚለውን ሀሳባቸውን ያጠናክርላቸዋል። ይህ ማለት አሜሪካ ለኔቶ ትወጣል ትችላለች የሚለውን ስጋት ይጨምራል። በሌላ በኩል ትራምፕ ለቻይናም ጠቅሰዋል። ምክንያቱም ቻይና ከፍተኛ የነዳጅ የምታስገባው በዚሁ ወሽመጥ በኩል ነው። ቻይናም ወሽመጡን ለማስከፈት ካልረዳች ከቻይና መሪው ሺጂንፒንግ ጋር ሊያደርጉት የነበረውን ጉባኤ ሊያራዝሙ ይችላሉ። ይህም ማለት በንግድ ጦርነቱ ላይ ተጨማሪ ውጥረት ይፈጥራል ተብሎ ይገመታል። የትራምፕ ጥሪ ጠንካራ ቢሆንም ምላሹ ግን እምብዛም አበረታች አልነበረም። ከነዚህ ውስጥም ጃፓን እና አውስትራሊያ የጦር መርከቦቻቸው ወደ መካከለኛው ምስራቅ ለመላክ ፈቃደኛ እንዳልሆኑ አስታውቋል። ይህ ለምን ሆነ? ጃፓን ህገ መንግስቷን በተመለከተ የጦር ኃይሏን ከሀገር ውጭ ለመላክ ጠንካራ ገደብ አለባት። አውስትራሊያ በኩሏ ትኩረቷ በራሷ ቀጠና ኢንዶ ፓሲፊክ ላይ እንደሆነ ገልጻለች። ይህም ትራምፕ የሚፈልጉትን የቡድን ጥምረት ቲም ኢፎርት ቀንሷል እንደማይሆን ያሳያል። ሆኖም ግን ትራምፕ ከእንግሊዙ ጠቅላይ ሚኒስትር ኬሪ ስታርመር ጋር በስልክ ተወያይተዋል። የዩኬ መንግስት እንደገለጸው ሁለቱ መሪዎች የሆርሙዝ ወሽመጥን በድጋሚ የመክፈት አስፈላጊ ላይ ተስማምተዋል። ነገር ግን ዩኬ በተግባር ምንም እርምጃ እንደምትወስድ በግልጽ አላሳወቀችም። የአሜሪካው የእስራኤል የጋራ ጦርነት በኢራን ከተሞች ላይ በቀጥታ የአየር ጥቃትን ሰንዝረዋል። ከዚህም ቀደም ተከስቶ የማያውቅ ከባድ ደረጃ ጥቃት ፈጽመዋል። የእስራኤል ጦር ቃል አቀባይ ኢፍሬ ዴፍሪን ለሚዲያዎች በሰጡት መግለጫ እስራኤል በኢራን እና በሊባኖስ ላይ የጀመረችውን ኦፕሬሽን ግቡን እስኪመታ ድረስ እንደማታቆም አረጋግጠዋል። እንዲያውም በየቀኑ አዳዲስ ኢላማዎችን እየለየን ነው በማለት
ጥቃቱ ይበልጥ ሊሰፋ እንደሚችል ጠቁመዋል። ኢራንም ዝም አላለችም። ባለስልጣናት እንዳረጋገጡ በኢራን አጸፋዊ እርምጃ በእስራኤል ከተሞች ላይ ጉዳት ደርሷል። ሁኔታው ከቁጥጥር ውጪ እየሆነ መጥቷል። ትራምፕ ኢራንን የተኩስ አቁም ድርድር ትፈልጋለች ብሎ የሰጡትን መግለጫ የኢራን የውጭ ጉዳይ ሚኒስትር አባስ አራቅቺ በቁጣ ውድቅ አድርገውታል። ጥቃት እየተፈጸመብን እንዴት እንደራደራለን? ምንም አይነት የተኩስ አቁም አልጠየቅንም ሲሉ ጠንካራ መልእክት አስተላልፈዋል። የኢኮኖሚ ስጋት፣ የሆርሙዝ ወሽመጥ ቀውስና የዱባይ አየር ማረፊያ ጥቃት የዓለምን ነዳጅ ዋጋ፣ የትራንስፖርት ዘርፉንም ክፉኛ ሊጎዱት ይችላሉ። ይህ ማለት የኑሮ ዋጋውን እንዲያሻቅብ ያደርገዋል። ለዛሬ ይዘንላችሁ የቀረብነው ይህንን ይመስል ነበር። ወይም በሚቀጥለው ቀናት እስከምንገናኝ ሰላም ዋሉልን።